ሀይ ሱል ነኝ። እንኳን ወደ ቻናል በሰላም መጣችሁ። እንግዲህ ከብዙ ጊዜ በኋላ ወደ ቻናላችን ተመልሰናል። ዛሬ ማሳችሁ በጣም አስፈላጊ ሁለት ቲፕ ነው። እነሱ ምንድነው ስልካችሁን እንዴት ፈጣን እንደምታደርጉ ነው ማሳችሁ። በትንሽ ደቂቃ ውስጥ ይሄንን ከነጋ በማስተካከል ስልካችሁ ፈጣን አድርጋችሁ መጠቀም ትችላላችሁ ማለት ነው። ቀጥታ ወደ ተግባሩ እንሄዳለን ማለት ነው። ሁለት ነገሮች ብቻ በማስተካከል ስልካችሁን ከነጋ ፈጣን አድርጋችሁ መጠቀም ትችላላችሁ። አንደኛው ምንድነው የምታደርጉት? አንደኛ ላይ ሴቲንግ ላይ ትገቡና የምትጠቀሙትን አፕ ተጠፋላችሁ ማለት ነው። ስለዚህ ቀጥታ ወደ ስልካችን ሴቲንግ እንገባለን። ከዛ በኋላ ሰርች ባር ብትጠቀሙ የተሻለ ነው። ሰርች ባር ላይ አፕ ብላችሁ ስትጽፉ አፕ ያመጣላችኋል። ከዛ በኋላ አፕ ላይ ትገባላችሁ ማለት ነው። ስለዚህ ብዙ አይነት አፕ ያመጣላችኋል። እዚህ ጋር ለድምጽ በጣም መቀሳ ብዙ አይነት አፕ ያመጣላችኋል። እዛ ውስጥ ገብታችሁ ከዛ በኋላ ማትጠቀሙትን ብዙ ጊዜ የምትጠቀሙትን አፕ ከዚህ ላይ አንኢንስቶል ታደርጋላችሁ ማለት ነው። እንደዚህ አድርጋችሁ አንኢንስቶል አድርጋችሁ ትወጣላችሁ ማለት ነው። ይሄ አንደኛው ቲፕ ነው። ሁለተኛው ደግሞ ምንድነው የምትሉን ከሆነ ወደ ሴቲንጋችሁ ትገባላችሁ። አባፖን ላይ ከገባችሁ በኋላ ሶፍትዌር ኢንፎርሜሽን አለ። እዚህ ላይ ገብታችሁ ቢልድ ነምበርን አንድ አራት ጊዜ ቶሎ ትጭናላችሁ ማለት ነው። ይሄንን ካደረጋችሁ በኋላ ፓተርን ይጠይቃችኋል። ለስልካችሁ ፓተርን ታስገባላችሁ እንደዚህ ዴቨሎፐር ኦፕሽን ይከፍትልናል ማለት ነው። ከዛ በኋላ ወደ ኋላ ተመልሰን ዴቨሎፐር ኦፕሽን ላይ እንገባለን። ከዛ በኋላ አኒሜሽን ስኬል እንፈልጋለን ማለት ነው። እሺ እንፈልጋለን አኒሜሽን ስኬል እስከምናገኝ ስክሮል እናደርጋለን። ስክሮል እናደርጋለን። እዚህ ጋር አኒሜሽን ስኬል የምትለው እዚህ ጋር አለች ማለት ነው። ስለዚህ እዚህ ጋር እንገባለን። ይሄው 1x ብሎ ላይ ነው ያለው። አሁን ደግሞ እናንተ 0.5 ላይ ታደርጋላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ ስልካችሁ በጣም ፈጣን ይሆናል ማለት ነው። እንደዚህ ተጨማሪ ቲፕ ለማግኘት ቻናልን ሰብስክራይብ፣ ላይክ እንድታደርጉ ጋብዛችኋለሁ። ወዳችኋለሁ። ታንክ ዩ